እመቤታችን ግብጽ በተሰደደ ጊዜ 5 ጸዋቶ መከራ አግኝቷታል። ጌታ ለልደቱ 25 ቀን ሲቀረው መላእክትን ቤተልሔምን አስጠብቋቸዋል። አጋንንት በጣዖታት ማደር ተሳናቸው። ጣዖታቱም እየወደቁ ተሰበሩ። ማኅደሪያ ለሃዳሪ አይሆንምና ሄደው ላለቃቸው ለዲያብሎስ ነገሩ ምንድነው? እኛ በጣዖታት ማደር ተሳንን፣ ጣዖታቱ እየወደቁ ተሰባበሩ አሉት። እሱም ያ ኢሳይያስ ናሁ ድንግል ትጸንስ ወተወልድ ወልደ እያለ ሲያስተምር ሰምቼው በምናሴ ላይ አድሬ በኩላብ አሰቅዬ በመጋዝ አስተርትሬ አስገድየው ነበረ። ያም ሚክያስ ወአንቲኒ ቤተልሔም ምድረ ኤፍራታ ትቲያቲም ነገሥተ ይሁዳ ሲል ሰምቼው ነበር። ተደርጎ ይሆን ብሎ 4 ጾርተ መንበር አሉት ተሸከሙኝ ብሎ አንድ ጊዜ ከምስራቅ እስከ ምዕራብ ቢወረወር አጣው። ሄዶ ሄሮድስን ዛሬ ገና የኔን መንግሥት ያንተን ወንበር የሚቀማ ልጅ ተወለደ አለው። ቢያስፈልግ አጣው። ግብጽ ለግብጽ ይንከራተትልሃል አለው። 4 ጭፍራ ላከ። 4 ልብስ ሰጥቶ ይህ ለጎዳናችሁ ነው፣ ስትመለሱ ርስት ጉል ትሰጣችኋለሁ፣ ያገኛችሁት እንደሆነ አትግደሉት፣ አምጡልኝ፣ እስምሮ ወእርግዞ እኔ ወግቼ እገለዋለሁ ብሎ ላካቸው። ዮሳ ከጊጋር ቤት ትተውት ሄደው ነበር። ሄሮድስ ዘመዶችህን ሊያስገድል ጭፍራ ላከ ብለው ነገሩት። ተነስቶ ሲሄድ ሰይጣን ከጎዳና ተቀምጦ ቆይቶ ወንድሜ ወዴት ትሄዳለህ አለው። ንጉሥ ዘመዶችን ሊገላቸው ስለሆነ ልነግራቸው ነው አለው። ሕቀ በደሩ ከሃራ እለተፈነው መሃበ ንጉሥ የንጉሥ መልእክተኞች ቀድመውሃል፣ እስካሁንማ ገለዋቸው ይሆናል፣ ምን ያደክማል? ይልቅስ ተመለስ አትድከም አለው። አይ ሞተውም እንደሆነ ቀብሬያቸው አልሞቱም እንደሆነ ነግሬያቸው መለሳለሁ ብሎ ገሰገሰ። ወተውቦ ኃይለ አንበሳ ይላል። ከእግዚአብሔር ኃይል አግኝቶ እነሱ 3 ቀን የተጓዙትን እሱ በአንድ ቀን ገስግሶ ደርሶባቸዋል። እመቤታችን ሰሎሜና ዮሴፍ ደክሟቸው አርፈው ጌታ አልቦት ሰሎሜ ስታጥበው ደርሶ ቸር ዋላችሁ ቸር አደራችሁ ሳይል ይሄን ብላቴና ልታስገድሉት ዝም ብላችሁ ከዚህ ተቀምጣችኋል አላቸው። ሶበተ መጣወት ለሮሳ ምዕደ ሰሎሜ ከመትልክዮ ሐቂፋ በልብሳ እንዲል ከሰሎሜ እጅ ተቀብላ እንዲህ መከራ የምቀበለው ላላድን ነው ልጄ ብላ ምርር ብላ አልቅሳለች። ዮሳ ዮሳ እሱ ምጽአትከ አመጣጥህ ዋጋ የሚያሰጥ ነበር፣ ነገር ግን እናቴ ስላስደነገጥካት በዕለተ ምጽአት አስነስቼ ዋጋህን እስክሰጥህ ድረስ እሷን ድንጋይ ተንተርሰተኛ አለው። ወዲያው ነፍሱ ከሥጋው ተለየች። አባቱ ዮሴፍ ቀብሮታል። ዮሳ ወልደ ዮሴፍ ምንተ ገብረ ኃጢአተ በእንተ ዘአምጻ ዜና ዘያደነግጸኪ ግብተ አኮኑ ጻድቅ በፍታ ጽጌኪ ሞተ ለምንት ድንግል ታረምሚ ወታበዚ ትዕግስተ ጸረ ተአምርኪ ላውዮ አዝንሚ እሳተ እንዳለ ደራሲ። እነዚያም ጭፍሮች በደረሱባቸው ጊዜ ሾላ ዛፍ ነበረች። ሰውሪን ብለዋት ተከፍታ ሰውራቸዋለች። ጭፍሮቹም አህያዋን በውስጧ ሆና ብታናፋ የአህያዋን ጩኸት እየሰሙ ቦታው ጠፍቷቸው ሲዞሩ ሰንብተው አጥተው ተመልሰዋል። ሁለተኛ ጥጦስና ዳክርስ የሚባሉ ወንበዴዎች ነበሩ። ሲከታተሏቸው ቆይተው 6 ቀን ተሰውረው በሰባተኛው ቀን ተገልጸውላቸዋል። ዛሬ በእጃችን ላይ ጣላችሁ ብለው እየተሯሯጡ መጡ። ልብሳቸውን ገፈው ልብ ብለው ይማከሩ ጀመር። ጥጦስ ይህች ሴት ከአዝማደ ነገሥት ወገን ትመስለኛለች፣ እሱም ከደቂቀ ነቢያት ወገን ይመስለኛል፣ እባክህን ያሳዝናሉ እንመልስላቸው አለው። ዳክርስ ግን ወንድሜ እንዲህ ያለውን ርኅራኄን ከወዴት አገኘው? ቀድሞ ይህንን ውንብድና ያስተማርከኝ አንተ አይደለህምን? በዚያውስ ላይ በማን ተራ ታዛለህ አለው። የሚቀሙት በተራ ነበርና አንድ ቀን የቀሙትን ለአንዳቸው አንድ ቀን የቀሙትን ለአንዳቸው ያደርጉ ነበርና ያን ጊዜ ተራው የዳክርስ ነበረ። እንግዲያውስ ከገሊላ እስከዚህ ድረስ የቀማነው ለአንተ ይሁንና ይህንን ስጠኝና ልመልስላቸው አለው። መልሶለታል። እመቤታችን ግን ቆመው ሲማከሩ አይታ ሌባ የያዘውን ይዞ አዩኝ አላዩኝ ብሎ ይሮጣል እንጂ ቆሞ ይማከራል? እነዚህስ ልጆቻቸውን የገደሉባቸው ሰዎች ናቸው፣ ልጄን ሊገሉብኝ ነው ብላ ምርር ብላ አለቀሰች። ጌታም አይዞሽ አታልቅሺ፣ ሊገሉኝ አይደለም እንመልስላቸው ሲባባሉ ነው። የዛሬ 33 ዘመን እኔ በተሰቀልኩ ጊዜ አብረውኝ ይሰቀላሉ። አንዱ የአባቴ ዕድል ፈንታ ነው፣ አንዱ
የዲያብሎስ ዕድል ፈንታ ነው ብሎ አጽናንቷታል። ጥጦስ መጣና ንብረታቸውን መልሶ ጌታን እሽኮኮ ብሎ ሲሄድ ሰይፉ ከወገቡ ላይ ተመዞ ወድቆ ተሰበረ። አዘነ። ሕፃኑ አዘንከኑ ጥጦስ አለው። አዘንክ አለው። አዎን አለው። አስተጋብስ ስባረ ሰይፍከ አለው። ሰብስቦ አመጣና ቀረበለት። እንደነበረ አድርጎ ሰጠው። ደስ ብሎት ይህ ብላቴና ከነቢያት ወገን ነው አለ። ወዲያውኑም ሕፃኑን አንተ ትቀድሞ ለአዳም በዊአ ውስተ ገነት፣ አዳምን ቀድመው ገነት ትገባለህ ብሎታል። እሱም ሄዶ አልነገርኩም ወንድሜ፣ ይህች ሴት ከአዝማደ ነገሥት ወገን ናት፣ እሱም ከደቂቀ ነቢያት ወገን ነው አላልኩህም? ሕፃኑ እኮ አዳምን እንጂ ቀድመው ገነት ትገባለህ አለኝ አለው። ከደቂቀ ነቢያት ወገን ቢሆኑ ነው እንዴ አንተን ወንበዴውን ደም አፍሳሹን ገነት ትገባለህ የሚሉህ ብሎ ዘብቶበታል። ይኸውም አልቀረም፣ ጌታ በተሰቀለ ጊዜ አብረው ተሰቅለዋል። ጥጦስ አዳምን ቀድሞ ገነት ገብቷል። ሦስተኛው እመቤታችን ከትዕማን ቤት ሄደው ስመ እግዚአብሔር ጠሩ። የቤቱ እመቤት ከሰገነት ውስጥ ሆና አይታ አንቺ ሴት ከወዴት ነው የመጣሽው አለቻት። ፈላሲት አንም ምድረ ይሁዳ፣ ከይሁዳ የተሰደድኩኝ ቀን የባሰብኝ ነኝ አለቻት። አንቺ ሴት ደረቅ ነሽ መሰለኝ፣ በድርቅናሽ ቤትሽን ፈተሸዋል እንጂ እንዳንቺ ያለች ቆንጆ ሴት ከአዳራሽ ወደ እልፍኝ፣ ከሰገነት ወደ ሰገነት፣ ከመጋረጃ ወደ መጋረጃ ይላል እንጂ ሀገሩን ትቶ አገር ለአገር አይንከራተትም ነበር አለቻት። ዮሴፍም እመዎ ይሁብዎ ወእመ አልቦ ይፌንውዎ በሰላም፣ ቢኖር ይሰጡታል፣ ባይኖር ደግሞ ካለበት ያድርስ ይባላል እንጂ እንዲህ እንደ እንጨት የሚያደርቅ ነገር ምን ያናግራል ብሏታል። ኩቲ ኮቲባ ይላታል። ገረዲቱ ደርቡን እያነዋወጠች ወርዳ ጀውጃዋ ሽማግሌ እመቤቴን እንዲህ መልስላታል ብላ እሱን በጥፊ ቃታ ጌታን ከእመቤታችን ጀርባ ነጥቃ ወአንኰረኰረቶ ዲበ እብን ይላል ሎቱ ስብሐት፣ ከደንጋዩ ላይ ፈጨችው። እመቤታችንም የሞተ መስሏት ብክንክን ብላ አልቀሳለች። ልታነሳው ስትል ዮሴፍ ሕድግዮ ወይታልዕልዮ ለእመ አምላክ ውእቱ ያርኢ ኃይሎ፣ ተይው ጌትነቱን ይግለጥ አላት። ያም ሕፃን እያለቀሰ ሳለ እመቤቲቱን ከነባሏ መሬት ተከፍቶ ውጧታል። ነገር ለማዳነቅ የመጡ ቤተሰቡ ጦጣ ዝንጀሮ እየሆኑ የገዛ ውሾቻቸው እያባረሩ ሰደዋቸዋል። ከዚያ እመቤታችን ሰሎሜና ዮሴፍ በተድላ በደስታ መንፈቅ ተቀምጠዋል። አራተኛ ከዚያም በኋላ መልአኩ እንከሳ አከለክሙ፣ ተድላ ደስታ በዛባችሁ፣ እንግዲህ ወዲህ ከዚህ ቤት ውጡ ይበቃችኋል አላቸው። ከዚያ ወጥተው ሲሄዱ እመቤታችን ዱርዱር እንሂድ አለች። ደግሞ ልጄን እንዳይገሉብኝ ብላ ነው። ዮሴፍ በመንደር እንሂድ አለ፣ ቁራሽ ለመለመን እንዲመቸው ነው። መልአኩ እመቤት አይደለችምን? ፈቃዷን ፈጽምላት አለው። ዱርዱሩን ሲሄዱ እነሱን ከፈረሰ ግንብ ትታ ቁራሽ እንጀራ ለመለመን ከመንደር ገባች። ሰይጣን የሰውን ልቡና አጥንቶባት የሚዘከራት አጥታ ስትመለስ ሰብአ ሰገል የገበሩለት የወርቅ ጫማ ነበር፣ ሌባ ወስዶት አገኘች። ከዚያ ብሄድ ቁራሽ ማጣት፣ ከዚህ ብመጣ ይህ መጥፋት ብላ ምርር ብላ አልቅሳለች። መለኮታዊ እጓላ ሶበጸማ ከመደቂቅ ዘይሰፍሮ በፍኑ ለማየ ባሕር እሙቅ በከየቶ ትቤ ማርያም ማይነቅ እምሰብአ ሀገር አልቦ ዘይገብራ ለጽድቅ ሰአልክዎሙ ማየ ኢሃቡኒ በሕግ ወሃጐልኩ ለወልዴ አሳይኖ ዘወርቅ እንዳለ ደራሲ። አምስተኛ ልጅሽ ሞተ ባሏት ጊዜ ከደንጊያው ከሾሁ እየወደቀች አልቅሳለች። ይህስ ወወረደ ሲል ያውካል ብሎ ጌታ በተሰቀለ ጊዜ ዮሐንስና እመቤታችን በአንጻር ቆመው አልቅሰዋል። ይህም ወወረደ ሲል ያውካል ብሎ ዮሴፍና ኒቆዲሞስ ሲገንዙት እመቤታችን ከራሱ ልዕልናውን ከእግሩ ትሕትናውን እያሰበች ሰውነቱ ላይ የተንከባለለች አልቅሳለች። ወወረደ ዲበ ገጸ ፍቁር ወልድኪ ላለው አሁን የተመቸ ነው።